የትዬ ይመናሹ ፔንሲዮን። የትዬ ይመናሹ ሬስቶራንት እንደ ቀልድ አደገ፣ ትርፋማ ሆነ። ይህን ሲያረጋግጡ ይመናሹ ከጓሯቸው አንድ መኝታ ክፍል ሰሩ። አልጋ ጀምረናል፣ ቢሆንም በመታቀብ ራሳችንን እንጠብቅ የሚል ማስታወቂያ ቤታቸው ዋና በር ላይ ተንጠልጥሎ ታየ። ይህን የተመለከተ አንድ ጋዜጠኛ ይመናሹን ሊያሽሟጥጣቸው ፈልጎ እኔ ምሎት አልጋና መታቀብ አብሮ ይሄዳል ብሎ ጠይቃቸው። ጉሮሯቸውን ወረዱና ጥሩ ጥያቄ ነው አሉ ብሎ ጉሮሯቸውን በታችኛው ጉሮሯቸው ወረዱና ጥሩ ጥያቄ ነው አሉ ደገሙና እና ጥሩ ጥያቄ ነው የሚሉት የተለምዶ መንደርደሪያዎች ሐሳብ እስኪመጣ ድረስ መቆያ መሆናቸውን ጋዜጠኞች ያውቃሉ። እንግዲህ አሉ ይመናሹ ቀጥለው አልጋና መታቀብ አንድ ላይ ሊሄዱም ላይሄዱም ይችላሉ። እንደየሰው የሐሳብ ይለያያል። አልጋ ማከራየት ወሲብ አድርጉ ማለት አይደለም። ሁለት ፍቅረኛሞች አልጋ ላይ ቁጭ ብለው ስለ ትምህርትና ስለ ሀገር እድገት ሊያወሩ ይችላሉ። እውነቴን ነው። እሱ ሱሪውን እሷ ቀሚሷን እስካላወለቀች ድረስ የሚያሳስባቸው ነገር የለም። ቢያወልቁም ያው እስካልተሻሹ እስካልተሳሳሙ ድረስ ብዙም የሚያሰጋቸው ነገር የለም። ለነገሩ ቢሳሳሙም ቢተሻሹም ቢተኙም አንድዬ ከጠበቃቸው ምንም አይሆኑም። በነገራችን ላይ የኔን አልጋ ተከራይተው ወሲብ ያደረጉ ሰዎች እንደሌሉ በገብርኤል ስምዬ ነግሬሃለሁ። እንደታቀቡ ይገባሉ፣ እንደታቀቡ ይወጣሉ። ጋዜጠኛው ይህን ይዞ በሄደ በሁለተኛው ቀን አንድ ሰውዬ እቅፍ የሚጠበው ወገብ ያላት ኮረዳ ይዞ መጣ። ሰውየው በጣም ቀጭንና አጭር በመሆኑ እግሯ ስር ኩስ ሲል የልጅቷ የቀጠርት ላይ ይመስላል። የሷን ፍርት ብናገሩ እንኳን ጋዜጣ ኢንሳይክሎፒዲያ አይበቃኝም። ይመናሹ ሁለቱን አተኩሮ እየተመለከቷቸው በልባቸው ስራዎቻቸውን ገመቱ። እሷ የልኳንዳ ቤት ሰራተኛ፣ እሱ ደም ለጋሽ ይመስሉኛል ብለው ሲያስቡ ሰውየው ቀረባቸው። አልጋ አለ። ስንት ነው? እንደናንተ ቆይታ ነው አሉ ይመናሹ። እኛ እንኳን ከሰዓቱ እዚህ ለመዋል ነው የፈለግነው አለች ልጅቷ። 10 ብር ከ50 ይሁን ብላ ልጅቱ ወደ ቦርሳዋ ስትንደረደር ስራ ትፈልጋላችሁ አሉ ይመናሹ። ይኖር ደስ ይለናል አለ ሰውየው እየተከለሰለሰ። 2 ብር ያስጨምራል ለትራሱ። አዎ እሺ እንግዲህ ምን ይደረጋል። አንሶላና ብርድ ልብስ ሲያስፈልግ ይሆን? ምን ማለት ሆኖ? ቱካለ ሰውየው አልጋ ላይ አከራዩን መስሎ። ረጋ በል ልጅ አሉ ይመናሹ። አልጋ እናከራያለንና አልጋ ባንሶላ በብርድ ልብስ እናከራያለን ይለያያሉ። አልጋ ብቻውን 10 ብር ከ50 ነው። ትራስና አንሶላ ብርድ ልብስ ሲጨመርበት ደግሞ 14 ይደርሳል። እንዴት ሆኖ? ክትፎ ብሎ ስፔሻል ክትፎ እንደሚባለው ነው ልጅ። ሰውየውና ልጅቱ ከፍለው ሊሄዱ ሲሉ ቆይ አሉ ይመናሹ። ደሞ ምን ቀረ? መብራት ታበራላችሁ አይደል? ብናበራስ 50 ሳንቲም ያስጨምራል። ግድ የለም መብራት አንፈልግም። ያለ መብራትማ አይሆንም። እንዴት? መብራት ስታጠፉ አይጦች ያስቸግሯቸዋል። አይጦች አሉ አለች ልጅቱ። ሰላማዊ ናቸው። መብራት ሲጠፋ ግን አይወዱም። ሁለቱ ጥንዶች ያን ከፍለው ወደ አልጋው ቤት ሊጣደፉ ሲሉ ቆይ ደሞ ምን ቀረ? ስማችሁን አልነገራችሁ። ደመላሽ ይባላል። ደምለጋሽ ነው። ደመላሽ የትምህርት ደረጃ ያስፈልጋል እንዴ? ያስፈልጋል እንጂ። 4 መታወቂያ የለኝም። እሺ ሰፈር የት ነው? ካዛንቺስ። ያንቺስ? ልጅቱ በተራዋ የራሷን ተናገረች። ከዚያ ይመናሹ እዚህ ቁጭ ብላችሁ ትንሽ ጠብቁ። አሁን ደግሞ ምን እስኪሆን የምንቆዩ? አንሶላው ሲደርቅ ጠዋት ነው ያጠብኩት።